ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም ነው ወይ? ዛሬ ደግሞ የምናወራው ስለምንጠቀማቸው ማውዝዋሾች ናቸው። ሶ ከረንትሊ እኔ የምጠቀመው ይሄንን ነው። ቴራብሬዝ ይባላል እና ስትሬንግዝ ዩር ቲዝ ይላል። ኢናሞ ፍሬሽንስ ዩር ብሬዝ ይላል። ከካቪቲ ይከላከላል። ስለዚህ እኔ ፐርሰናሊ አልወድም ማውዝዋሽ፣ ምክንያቱም የሆነ ያለው ቴስት ደስ አይለኝም። ግን ይሄ ብራንድ ለኔ በጣም ተስማምቶኛል። ሶ ይሄንን ነው የምጠቀመው ማለት ነው። ይሄን መጠቀም የምትፈልጉ ስፔሲፊክሊ ይሄኛው ላይክ ከአንድም 3-4 ጥቅም አለው መጀመሪያ እንዳልኳችሁ ማለት ነው። እና ደግሞ ድዳችሁ ለሚደማ ሰዎች ለሱም ሆን ብሎ አለ ጂንጂቫይደስ ላለባችሁ ማለት ጂንጂቫይደስ ይላል እንትኑ ላይ ራሱ ስዕሉን አስቀምጥላችኋለሁ ምን አይነት ማውዝዋሽ እንደሆነ። ከዛ ደግሞ ለአፍ ጠረን የሚሆን ደግሞ አለ በዚሁ አይ ቲንክ አረንጓዴና ሰማያዊ የሆነ ቦትል አለው። ስለዚህ እሱን መሞከር ትችላላችሁ። እነሱን የእያንዳንዱን አረግላችኋለሁ ፒክቸሩን። ስለዚህ ኤቭሪ ታይም ማውዝዋሽ ስትገዙ ሜክ ሹር ኢንግሪዲየንቱ ይሄ አልኮል የለውም። ሶ ሜክ ሹር አልኮሆል የሌለው መሆኑን በደንብ እርግጠኛ መሆን አለባችሁ። ኢንግሪዲየንቱን እዩት። ምክንያቱም አልኮል ያለው ማውዝ ዋሽ አፋችንን ያደርቀዋል እና አፋችን ላይ ደግሞ የምራቅ ፍሎ ከሌለ ለካቪቲ ወይም ደግሞ መጥፎ ይሄ ለጥርስ እንትኖች ባክቴሪያዎች ላይክ እንዲያድጉ ያደርጋቸዋል። ፒኤች ሌቭላችንን ሃይ ያደርገውና ላይክ እንትን ይላሉ፣ ይራባሉ። ሶ ጥርሳችን የመቦርቦር ነገር ይመጣል ማለት ነው። ሶ ያ እንዳይሆን ሜክ ሹር አልኮል የሌለው ማውዝዋሽ። ሁለት ደግሞ ኢቨን ላይክ አልኮል ያለው ማውዝዋሽ የምትጠቀሙ ከሆነ አንድ ያው ካቪቲ የአፍ ድርቀት ያመጣል ብለናል። ሁለት ደግሞ ኬሞቴራፒ የወሰዳችሁ ሰዎች ሬዲዬሽን ምናምን የወሰዳችሁ ሰዎች ላይ በተለያዩ ካንሰር ህመሞች ማለት ነው። ይህም ኦሬዲ ያንን ስንወስድ ኬሞቴራፒውን ምናምን ስንወስድ ምንድነው የምራቅ ፍሎአችንን የምንወስዳቸው ሜዲኬሽኖች ምናምን ስለሚቀንሱ ፕሊዝ እንደዚህ አይነት ጀርኒ ላይ ያላችሁ ሰዎች ከዚህ በፊትም የነበራችሁ ሰዎች እንትን ላይ ምንድነው የምራቅ ፍሎአችሁ ይቀንሳል። ስለዚህ አትጠቀሙ። አልኮል ያለው ኦሬዲ ሃይ ሪስክ ላይ ነው የምትሆኑት። ሬዲዮቴራፒ ኪሞቴራፒ ከወሰዳችሁ ኦሬዲ ሃይ ሪስክ ላይ ነው የምትሆኑት ለምራቅ ድርቀት ማለት ነው አፋችን ውስጥ ላለው። ስለዚህ አልኮል የሌለው ማውዝዋሽ ተጠቀሙ ማለት ነው። ሌላኛው ደግሞ አልኮል ከዚህ በፊት ጠጡ የነበረ ሰዎች እና የማቆም ጀርኒ ላይ ያላችሁ ሰዎች ኦሬዲ ያቆማችሁ በቃ ትታችሁት የተወሰነ ጊዜ ያለ ሰዎች ካላችሁ ደግሞ እናንተ ሜክ ሹር አልኮል የሌለ ማውዝዋሽ መጠቀማችሁ። ምክንያቱም እንትናችሁን ይቀሰቅሰዋል፣ ትሪግ ያደርገዋል ማለት ነው። ከዛ ድጋሚ ወደ አልኮል መጠጥ የመሄዳችሁ ፕሮባቢሊቲ ሃይ ነው የሚሆነው። ስለዚህ ይህንን አድርጉ። ሜክ ሹር አሁንም በድጋሚ የምትገዙትን ማውዝዋሽ ስትገዙ አልኮል ይኑረው አይኑረው የሚለውን ኢንግሪዲየንቱ ላይ እዩትና አልኮል ካለው አትጠቀሙ ላችኋለሁ። ቴንክ ዩ። መልካም ጊዜ ይሁንላችሁ። ሰብስክራይብ